ሰላም የቦሌ ኮሙኒኬሽን ነው። መንግስት የኑሮ ውድነትና የዋጋ ንረትን ለመከላከል የተለያዩ ስራዎችን እየሰራ ይገኛል። ከነዚህ መካከል በሰንበት ገበያዎች የሚቀርቡ የፋብሪካና የግብርና ምርቶች ተጠቃሽ ናቸው። በዛሬ ቆይታችን በቦሌ ክፍለ ከተማ የሚገኙ ወረዳዎችን የሰንበት ገበያ እንቅስቃሴ የምንቃኝ ይሆናል። እንዴት ነው ገበያ? ገበያ ቆንጆ ነው። ስንት ነው ሽንኩርት? ቲማቲም ስንት ነው? አሪፍ ነው። ገዢ ይመጣል? ገበያው ጥሩ ነው። ከዚህ በፊትም የነበረ ነው። አሁንም ደግሞ እንደቀጠለ ነው። ሰንደይ ማርኬት በተለይ ከሌላ ከሱቆችና ከሌላ ቦታ ከሚገዙት ይሄ የተወሰነ ቅናሽ አለው። ምክንያቱም ሰውም ደግሞ ሌላ ቦታ ያጣውን እዚህ ጋር እያገኘ ይገዛል። ሱቅ ደግሞ ውድ ነው። አሁን የሚገዙ ነገሮች በኪሎ ተመዝነው የሚገዙ ነገሮች ውድ ናቸው። እዚህ ደግሞ ከነዛ ደግሞ የተወሰነ የዋጋ ቅናሽ አለው። ጥራቱ በፊት ነበረ ጥራት የሌለው። አሁን ግን ለእውነቴ ነው ብለሽ እኔ ለእናንተም ሳይሆን ለህሊናዬ እኔ ከማየው አሁን ጥራቱ በጣም ጥሩ ጥራት ያለው እቃ እየመጣ ነው፣ እየተሸጠ ነው። ሰዎቹም የሚገዙ ሰዎችም ያው ጥራት ያለው ነገር ካልሆነ አይገዙም። እነሱም ቢጠየቁም እነሱ ጥራት ያለው ነገር አያመጡም። አሁን ያሉት በፊት በነበረው ጥራት የሌለው ነገር ነበረ። እኔም ከማየው እኔም እመጣለሁ ገዛለሁ፣ ግን ጥራት የሌለው ነበረ። ማይሆን ነገር ከሆነ ሰውም ትቶት ይሄዳል። ግን አሁን ጥራት ያለው ነገር ስላለ ደግሞ ሰው እየተሻማ ይገዛል። ኑሮ ለማረጋጋት በተለይ አቅም የሌለን ሰዎች ለመግዛት የዋጋ ቅናሽ ስላለው ትንሽ የተወሰነ ቅናሽ ስላለው ከሱቆቹ ከሌላ የ20 ብርና የ15 ብር ቅናሽ አለው። 15 ብር በሁለት ሲደመር ስንት ይመጣል? አሁን ያንን ሂሳብ ለማወራረድም ወይም ለድሃው እኔ ጥሩ ነው ብዬ ነው የምገምተው። ቆንጆ ነው ካለው ከነባሪያ አንፃር የተሻለ ነው። ካሉት ሱቆች ካሉት አንፃር ከፍተኛ ልዩነት አለው። ያው የጥራቱም አንፃር ሁሉም ቦታ የተለያየ ነገር ስላለ የመምረጥ ሁኔታውን ፕሮባቢሊቲ ስላለ ምርት ከማቅረብ አንፃር የተሻለ ስለሆነ የፈለከውን ይዘህ የምትሄድበት ስላለ ቆንጆ ነው። በጣም የተሻለ ነው። ይሄ ነገር በመምጣቱ በአብዛኛው ማህበረሰቡን ተጠቃሚ ያደረገበት ሁኔታ አለ። ምክንያቱም አሁን አንድ ቦታ ብቻ አይደለም 2-3 ቦታ ስላለ እንደ ቡልቡላ ራሱ በየቦታው የመግዛት አድቫንቴጅ ስላለ አንደኛ በአካባቢ ኤሪያም የመግዛት ሁኔታዎች ስላሉ የተሻለን ያው በሳምንት 2 ቀን አለ ያስቤዛውን ገዝተህ ይሄድክ በጣም የተሻለ ነው። ካለው ነባሪያ አንፃር ካለው ከኑሮ ውድነት አንፃር በጣም የተሻለ ነው። ይሄ ሰንደይ ማርኬት መኖሩ ሞር በጣም የተሻለ ነው። ገበያው በጣም ጥሩ ነው። ለህብረተሰቡ ህዝቡን ያማከለ ቅናሽ በፊት ከኑሮ ውድነት አንፃር ሲጀምር በጣም ጥሩ እንክብካቤና አሰጣጥ ነው ያለው። ህብረተሰቡ ደግሞ በሚፈልገው አቅም ሽንኩርታውን በፊት 130 የነበረው አሁን በ30 እና በ35 ብር እየሸጠላቸው ነው። ህብረተሰቡ የሚፈልገው እንደ ልቡ እያገኘ ነው። ጥቅም ማለት አንደኛ አቅም ኖሮት ያ ሰው አሁን ለምሳሌ ሽንኩርት 100-200 ቢልሽ ሊያኖረኝ ይችላል። ግን አቅም ያውን ፈቅዶ በ30 ብርና በ25 ብር ከመቶ ምናምን ብር ወርዶ እዚህ ላይ መገኘት ራሱ ትልቅ ነገር ነው። አንደኛ ድንች ሲታሰብ እንደፈለገች ሌላው ቢቀር እንኳን ለህብረተሰቡ ቀንሶ እንደዚህ መሸጡ በጣም ትልቅ እንትን ነው እና በጣም ደስ የሚል ነው። እኛ በራሳችን ጠቅላላ እንደ ነዋሪነትም እንደ ወረዳ አንድም ሁሉም ከዚህ ነው የሚጠቀመው እና ደግሞ እንደ ልባችንም ነው የምናገኘው። ሸማቹ እንደፈለጉ ነው የሚያቀርቡት። እንዲህ ተጓሎም የቀረም ነገር የለም እና ጥሩ ነው ማለት ነው። የእሑድ ገበያው በጣም ቆንጆ ነው። ለህብረተሰቡ መንግስት በዚህ የሰንደይ ማርኬት እንደዚህ ማመቻቸቱ ጥራቱን በጣም የተሻለ ነው። ዋጋውም ተመጣጣኝ ነው። በዚሁ እንዲቀጥል ያው እናሳስባለን። ቆንጆ ነው በጣም። አንደኛ የምትፈልጊውን ነገር መርጠሽ ትገዣለሽ። ሁለተኛ ደግሞ ዋጋውን አንዳንድ ቦታዎች ላይ ስትሄጂ 3፣ 4፣ 5 አይነት ዋጋ ነው የምታገኘው እና
ተገቢ ያልሆነ ግብይት ታገኛለሽ። በዛም ዋጋ ገዝተሽ ደግሞ የምትፈልጊውን እቃ ደግሞ አታገኝም። እዚህ ግን አንድ ደስ የሚለውና ህብረተሰቡን በጣም ያረጋጋል ብዬ ይጠቅማል ብዬ የማስበው ነገር አንደኛ ጥሩ ነው፣ ዋጋው ተመጣጣኝ ነው። ሁለተኛ ደግሞ የሚመጡ እቃዎች በብዛት ስለሆነ መርጠሽ የምትፈልጊውን ነገር ገዝተሽ ደስ ብሎሽ ትሄጃለሽ ማለት ነው።